አልሄድም ብላ ምክንያቱም ጠዋት እስከሚነጋ ድረስ ቲክቶክ ነው የምታይ። አሁንም እስካሁን እያየችኝ ነው ያለው። እኔ አላውቅም፣ የምሬ ነው የምላችሁ። ትከታተላለች አሁን ማለት ነው። አሰባችሁት? ስለዚህ እዚህ ጋር ለልጆች ዋይፋይ መስጠት ኢትዮጵያ ላይ ያለ ምንም ነገር አያደርግም። ግን በእርግጥ ዋይፋይ ኢትዮጵያ ላይ ርካሽ ነው። እኛ ጋር አሁን 6025 ብር ነው ያስገባን የአንድ አመት ማለት ነው። እንደፈለጋችሁ በፍሪደም እንደፈለጋችሁ ማየት ትችላላችሁ። የፈለጋችሁ ዩቱብ፣ ቴሌቪዥን ላይ መግባት ትችላላችሁ። ግን የውላችሁ እናንተም እንኳን ብትገዙ 6025 ብር ችግር የለውም። ለምን በወር ስንት ብር ነው የምታወጡት ማለት ነው? 200 ሪያል ነው በዚህ ሰዓት። አሰባችሁ? ችግር የለውም። ካርድ ግን 25 ብር ካርድ ብትሞሉ ምንም ነገር አያደርግም። ለ10 ደቂቃ የውስጣችሁ እንኳን አታወሩ። ኢሞ ከሆነ ግን እንደፈለጋችሁ ማውራት ትችላላችሁ። ግን እቤት ውስጥ ላሉት ህጻናቶች ኢትዮጵያ ላይ ጥሩ አይደለም። ዋይፋይ ማስገባት ኢትዮጵያ ላይ በጣም አደጋ ነው በዚህ ሰዓት ማለት ነው። ለምን እናቶች ብዙ አያውቁም፣ ብዙ አይወስዱም። አሁን ወይ እናቴን ወይ እህቴን እንኳን ብጠይቂያት ሲደወል ይነሳላቸዋል ወይ እነሱ ናቸው የሚያነሱት፣ ከዛ በስተቀር አያውቁም። ግን ትንንሾቹ የማያደርጉት ነገር የማይገቡበት ቀብር የማይገቡበት ገደል የለም። አሰባችሁት? እና ይሄ ነው በነገራችን ላይ ማለት ነው። ይሄ ጥሩ ነገር አይደለም። አሰባችሁት? እኛ ማበረታታት ያለብን ትምህርታቸውን ተምረው ኢትዮጵያ ዛሬ የወደቀችውን ኢትዮጵያ ነገ አንስተው ጥሩ ቦታ ላይ ሆነው ሊገኙ ነው እንጂ የምንፈልገው የማይሆን ቦታ ሊወድቁብን አንፈልግም። ለዛ ነው ውድ ተመልካቾቼ እናንተም ካስቀየምኳችሁ እሷን ስቆጣት እሷን በጣም ደር ብዬ ስቆጣት ካስቀየምኳችሁ በጣም ይቅርታ ጠይቃለሁ ማለት ነው። ምክንያቱም እኔ ዛሬ የእህቴ ልጅ ልትበላሽ አልፈልግም። ጥሩ ደረጃ ላይ ልደርስ ነው የምፈልገው። ምክንያቱም የእናቷን ድካም እዚህ ጋር ስለማየው። አሰባችሁት? እናትዮ በጣም እየደከመች ነው። እናትዮ በጣም እዚህ ጋር 15 ዓመት አረብ ሀገር መስራት በጣም ከባድ ነው። እና ፕራንክ አርጋሽን ምናምን ለምትሉ ልጆች አይደለም፣ ፕራንክ አይደለም። እሺ፣ ይሄ እውነተኛ ነገር ነው ማለት ነው። እሺ ውዶቼ፣ ስለዚህ እንጂ ስለዚህ እኔ ነገ ካላመናችሁ ነገ በኢሞ እያወራኋት እንትን እላችኋለሁ ማለት ነው። አላማናችሁም ታው እንጂ። ስለዚህ እላችኋለሁ እንግዲህ አሁን በኢሞ ሂጄ ማለት ነው እናቷም እሷም ግሩፕ አለን። ግሩፕ ላይ ላውራቸውና ይሄ ነገር ጥሩ አይደለም፣ ዋይፋይ መጠቀም የለብሽም ሰላም ወይ ብዬ አወራቸዋለሁ እላችኋለሁ። ስላለኝ ቆይታ አመሰግናለሁ። እሺ፣ ስለ አስተያየታችሁም፣ ስለ ስድባችሁም፣ ስለ ፕራንክ ነው ብላችሁ ስለ ዋሻችሁም ብላችሁም ስለ ሰደባችሁም፣ ግን ውሸት አይደለም። ይሄ ቁም ነገር ነው። ይሄ ሚዲያ ላይ በነገራችን ላይ ውሸትና ቁም ነገር ማይታወቅበት ሰዓት ነው። አስባችሁት? ሰው ቁም ነገር ሲያወራ እንደ ውሸት ነው የምትወስዱት ማለት ነው። ግን አይደለም። ይሄኔ ቁም ነገር ነው፣ የምሬ ነው። ምክንያቱም እኔ ውሸት ነገር ምናምን ነገር አይመቸኝም። ኦኬ አንደርስታንድ። ስለዚህ ይሄ ቁም ነገር ስለሆነ ለእናንተ ትምህርት ይሆናል፣ ለልጆቻችሁ ቤት ያሉትን ትምህርት ይሆናል ለማለት አክል ነው እንጂ ለሌላ ነገር አይደለም። እሺ፣ ስለዚህ እንደዛ ነው ማለት ነው። ስለዚህ አሁን እኔም ልውጣና ከእናቷ ጋር ልደውል። እናቷ በእርግጥ አሁን ትተኛለች ይሁን እንጂ ጠዋት ስለምትነሳ ማለት ነው። እኔ ለልጆች ትምህርት ቤት ነገ አለ። ጠዋት ስለምትነሳ ሰዓት 50 ነው የምትነሳው እናቷ ማለት ነው። ልጆች ስላሉ ብሰራበት ቤት ልጆች አሉ ማለት ነው። ስለዚህ እቺኛውን በግሩፕ ኢሞ ላይ ያስገባትና ታይ እኔ በእርግጥ ብላችሁ አልቀደም መከራት ለምንድን ነው ሚዲያ ላይ የምትሰድበት እያላችሁኝ ነበረ። ግን አይደለም። እኔ ዛሬ እዚህ ላይ ካስቀየምኳት ከሰደብኳት ልትመለስ ትችላለች። አስባችሁት? ለምን እኔ ሚዲያ ላይ የውላችሁ እናንተ እሷ የሚጠቅማት ነገር ቢሆን እኮ እኔ ተዋታለሁ። ግን እንግዲህ ሚዲያውን እያያችሁ ነው አይደለም? ሂጂ ለእሷ ለእናትሽ እናገራታለሁ። አለቀ። በ4 ነጥብ ማለት ነው። ነገ እሷ መብት ካላት ወይ ፋይፎ ማስነቀል ከቻለች ወይ ፋይፎ ታስነቅል። ገብቶሻል? ኦኬ። ወይ ፋይፎ ማስነቀል ከሌለባት ግን ስልኩን መወሰድ አለበት። በዚህ ትታረማላችሁ። ገብቶሻል? ከዛ በኋላ ልክ ትገቢያታለሽ ማለት ነው። እሺ፣ ዛሬ ምንም ነገር ቲክቶክ ላይ መተሽ ከ10 ወንዶች ጋር እንዴ እዚህ ወንዶች የሚመጡት እኮ አጪ ሰው ሊሆን ይችላሉ፣ ጠጥተው እንትን ሊሉ ይችላሉ። መቼም እኮ ስነ ምግባር ያለበት ቦታ አትሄጂ። ወይ የምትሄጂው በዘረኝነት የሚባሉበት ቦታ ነው የምትሄጂው፣ ወይ ደግሞ ሴቶች እያሉ እየተንበላቀጡ ገባሽ አጭር ቁምጣ ለብሰው ብለው ሰውነታቸው እያሳዩ ቦታ ነው የምትሄጂው። እዛ ነው እርግጠኛ ነኝ የምትሄጂው አይደለም?
ወይ ደግሞ ዲንሽ የሚያስተምርሽ ቦታ ነው የምትሄጂው? አይደለም፣ እዛ ስንት እንትን ልትይ ነው የምትሄጂው። ለዛ ነው እኔ እናትሽን ዛሬ እኮ ልተዋት ብዬ ማሳለፍ አለብኝ። ትየው እርምጃ ትውሰድ። አይደለም አንቺ የምትይውን ነገር ሁሉ አላደርግም፣ እኔ አላደርግም። ኧረ አታደርጊም፣ ተይ እንጂ። እና ምንድን ነው የምታደርጊው? ቲክቶክ ላይ የመጣሽልኝ አንቺ ውርደታ። ተዋረድሽ እኮ ዛሬ። እውነቴ ነው፣ በጣም ነው ተዋረድሽው። ተዋርደሻል ዛሬ ማለት ነው። እሺ ተዋርደሻል። ቲክቶክ ላይ መያዝሽ ዛሬ ተዋርደሻል። ለአንቺ ውርደታ ገብቶሻል? ውርደታ። እንደ ሁሉም እንደዚህ ግልጽ ቢወጣ ጥሩ ነበር። የባካችሁ ያላችሁን ሁላችሁን ፌስቡክ ላይ፣ ዩቱብ ላይ፣ ቲክቶክ ላይ እንዳለ ሼር አድርጎት እቺ ማለት ነው። አንቺ ውርደታም የሆንሽ ገብቶሻል? እሺ ገስጦም እኮ ነቅላ መውጣት አችልም። ምክንያቱም አታቅማ ፍሬሽ እኮ ነን። ልክ ለዛሬ ገስጥ እንደገባች ነው ያስኳት። አላስወጣሽ። እኔ መውጣት እችላለሁ፣ እኔ እወጣለሁ። ግን ለእናቴ አትናገሪብኝ። እኔ እወጣለሁ። እናገራታለሁ። እየሰማሽ ነው? እናገራታለሁ። ምን ስለሆንሽ፣ ምን ዲግሪ ጭነሽላት፣ ምን ጥሩ ትምህርት፣ ምን ጥሩ ደረጃ ላይ ትብለሽ ነው? አይ ሰፕራይስ ልታረግሽ ነው። ዛሬ እኮ ስሟን ቀይራ ዘይነ የምትባለው ዩሲቲ ወሊሶ ብላ ቲክቶክ ላይ መጣች። እንደዚህ እኮ ነው ለእናትሽ ማስረዳልሽ። ኦኬ ደግሞ መሸወደ እናት አይገርም? ዩሲቲ ብላ ከፍታ መምጣቷ አይገርምም? ግን አስቡት። እኔ በጣም ያሳፈረች ጋር ሲሆን ጓደኞች ስለሚጠቀሙ እነሱ በቃ ከነሱ እኩል ለመሆን ከፈትኩ። በቃ ቪዲዮ እየቀረጹ እየቀለዱ ምናምን ፖስት ያደርጋለሁ። እኔም እየቀለድኩኝ ፖስት አደርጋለሁ። እናቴ ደግሞ ያለችው ሪያድ ነው። ከዛ በኋላ ከዛ ምን እናደርጋለን ብላችሁ ነው ከነ ይክባ ጋር የተመካከረችሁት? ንገረኝ። ቁም ነገር እኔ አልነግራትም ለእናትሽ። እንደዚህ ቁም ነገሩን ከነገርሽ ቲክቶክ ምን ለማድረግ ነው እንከፍታለን ብላችሁ የተመካከርሽ የከፈታችሁት? አውሪኝ። ከዛስ አይደለም። ከዛስ ቲክቶክ ምን ለማድረግ ነው የከፈታችሁት? ስድብ ልታዩበት፣ ልትማሩበት፣ ወይ ሌላ ቦታ ሪያክሽን ገብታችሁ ልታዩበት? እኔ ባለፈ መክያ ነግራኛለች። ልጆቹ አለችኝ ግቢ ላይ ሆነሽ አየሽ እየጨፈራችሁ ማለት ነው። ግቢ ላይ ሆነሽ እየጨፈራችሁ የመክያ ባላያችሁና መክያ መታ ነገረችኝ ማለት ነው። ልጆቹ ወጥተው እየጨፈሩ ነው። እኛ ግን ሰላም አይመለከተንም። እነዚህ ልጆች ይሄ ዋይፋይ ከገባ ቀን ጀምሮ ተበላሽተዋል አለችኝ ማለት ነው። ምንም ቲክቶክ እኮ ጓደኞች ከፍተው ሲጫወቱ አየውና ከፈቱ። ጉድሽ በላ። አይዋ አንቺም እንደነሱ ልትጫወች ቲክቶክ ችግር የለውም። ቲክቶክ ኢትዮጵያ ላይ ወሊሶ ላይ ሁላችንም ምን ያለ ነው ጓደኛችን። ወይኔ አትገርምም? ግን እሺ እየሰማችሁልኝ። ከዛስ በቃ አንቺ ቀልጃለሽ። እኔ ቀልድ አይደለም ለአንቺ ቀልድ ያስበላሽ። ምን ቀልድ ነው? ቀልድ እያልሽ እኔ እኮ እየተቃጠልኩ ነው እየሳኩልሽ ያለሁኝ። ገብቶሻል? ጨምላቃ ምንም ትትገለ አሁን እኔ ፊት የሰጠሁሽ ነገር መሰለሽ? እዚህ ውስጥ ስንት ሰው ነው ያለው? ያ አላህ 300 ምናምን ሰው ቁጭ ብሎ እንደዚህ ያደረግሽኝ አይደል? ችግር የለውም። እኔ እዚህ ውስጥ ያላችሁ ልጆች ማለት ነው ይቅርታ፣ የምር እኔ ይሄ ይሆናል ብዬ አስቤ አይደለም፣ ግን ለምኑልኝ ከቻላችሁ። እኔ እወጣለሁኝ። እኔ እናቴ እንዳትናገርብኝ ለምኑ። እናገራታለሁ በ4 ነጥብ ነግሬያታለሁኝ። ያለውን ነገር ሁሉ ልትቀበለኝ አልቻለችም። እናገራታለሁ። ኦኬ። አይ ማይቀርልሽ ነገር ነው። አንቺ ዝፍጥ የሆንሽ ማይቀርልሽ ነገር ነው። በ4 ነጥብ እናገርልሻለሁ። እሺ ምን እንዴ ነገ ዲቃላ ይዘሽ ብትመጪ እናትሽ ምን ትሆናለች? ነገ ልጅ ይዘሽ ብትመጪ እናትሽ ምን ትሆናለች? እሺ አይደለም ነገ ቲክቶክ ላይ ስሚኝ፣ ጮጋራ የተቃጠለው ውይ ተቃጠልኩ። ይቅርታ እኔ ካጠፋው ይቅርታ። እኔ ለእናቴ አትናገሪ ፈለግሽ በይ፣ በውስጥ መስመር ከፈለግሽ ደውይልኝ፣ ወይም እኔ ልደውልሽና እናውራ። እኔ እስካሁን የቆየሁት ራሱ እኔ ደንግጫለሁ። ሳይሽ ራሱ ስትናገርኝ የቤተሰብ ጉዳይ እዚህ ነገር ላይ መውጣት የለበትም ብዬ ደንግጫለሁ።
አሁን ከዛ ጀመርሽ ጉዳይ ያሳስበኛል። ስለዚህ ግን አታፍሪም አንቺ? ትንሽ አያሳፍርሽም? አያሳፍርሽም? ትንሽ ስታወሪ እፍረት የለም? ላ ትንሽ ነገር አንቺ ግን አያሳፍርሽም ስታወሪ? እሺ አሁን ለምሳሌ ማለት ነው ላይ ዘይነብ መጥታ ነበረ ቲክቶክ ላይ ነበረች ብላ ለእናትሽ ሂጄ ስነግራት ማለት ነው ለእናት ምንድን ነው እናንተ ደግሞ ፕራንክ ነው የምትሉት? ወደዛ እንትን አትበሉ። የምሬ ነው የምላችሁ። ለእናትሽ ሂጄ ስነግራት ማለት ነው እናትሽ ምንድን ነው የምትለው? ብላ አሌክ እናትሽ ምን ትላለች? እኔ እዚህ ጋር ይሄ ሁሉ ነገር ደሜን አታፊ እኔ ልንገርሽ፣ ገብቶሻል? ነገ እዚህ ላይ ማለት ነው ቲክቶክ ትገባሽ 10 ወንድ እያገላበጥሽ ይዘሽ ትመጪያለሽ እና እንደዋወል ትያዋለሽ። የት ነው? ኢትዮጵያ ነው ያለሁኝ እኔ እንገናኝልሻል። እሺ ዝጊ ገብቶሻል? ዝጊ አፍሽን ዝጊ። እሺ ከዛ በኋላ ምን ትይዋለሽ? ነገ ልጅ ይዘሽ ስትመጪ ምንድን ነው የሚባለው? ዛሬ ሚዲያ ላይ መጣሽ፣ ነገ ግን ልጅ ይዘሽ ትመጪያለሽ። ምንድን ነው በዛ ሰዓት? እሺ ተናገሪ። ነገ ኢክማም አገኛታለሁ ስሟን ቀይራ እስካሁን ሌላ ከፍታለች። ሁላችሁም ቢሆን ማለት ነው እነ ሚሚን ከሆነ እነሱ ስማቸው ቀይረው ሌላ ከፍተዋል ማለት ነው። ዛሬ አንቺ ነሽ የተያያዝሽው ቲክቶክ ላይ፣ ግን እነሱ ሌላ ከፍተው ይመጣሉ። ሁላችንም አለን፣ 5ታችንም ቲክቶክ አለን። ከትምህርታችን ጊዜ ውጭ ደግሞ ተቀልሽን የወንድም ያለ ወንድሜ እንትን እላለሁኝ። ከዛ ቲክቶክ ትጨፍራላችሁ አይደለም? ቲክቶክ ላይ ወደ ላይ እንደዘም ሰራው ቀልድ ምናምን ነው የምንሰራው። ምን አይነት ቀልድ ነው የምትሰሪው? ምን አይነት ቀልድ ነው እየሰራሽ ያለሽው? እናንተ ግን ምን አይነት ሴት ናት ግን? በእናታችሁ ደግሞ አይና ውጭ የውላችሁ ብላ ነው የምታወራው። ምንም ጎንበስ የምትልላችሁ ነገር እኮ የለም። አይገርማችሁ? ምንድን ነው የምታወሪው? አውሪ። ዛሬ የውልሽ አዳሜ ሁሉም ዛሬ ፎቶዎሽን ማለት ነው በየቦታ ያሰራጨዋል። ከዛ በኋላ ነገ ትምህርት ቤት ላይ መውጭም መግቢያም እንደሌለሽ ካልከለከሉሽ ሰላም ምን አለች ትያለሽ። በ4 ነጥብ ገብቶሻል። ነገ ተማሪዎቹ ትምህርት ቤት ሰኞ ዕለት ስትሄጂ ካልሳቁብሽ ያሳይሽ። ሚዲያ ላይ እኮ ነው የመጣሽው። ይሄ እኮ ሚዲያ ላይ መላ ህዝብ የሚያየው እኮ ነው። ገብቶሻል? አንቺ ኮተት። እሺ የተመጣሽ ነገር መስሎሽ ነው? ቤተ መንግስት የመጣሽ ነገር መስሎሽ ነው? ወላው አይደለም። ፌመስ ልትሆኑ እንደማ ፌመስ ልትሆኝ ነው? እስቲ ንገሪ። እንደነማ ነው ፌመስ ልትሆኝ? አይ ላዝናናት እንደው ትንሽ ማለት ነው። እንደነማ ፌመስ ልትሆኝ ነው የመጣሽው ቲክቶክ ላይ? አውሪ። የምሬ ነው የምልሽ። አውሪ። እንደነማ ነው ፌመስ ልትሆኝልኝ የፈለግሽ? የኔ ቆንጆ ስሚያ 5ታችን ብለሻል ቲክቶክ የከፈታችሁት። እኔ ልወጣ ነው በቃ። እኔ እንደፈለግሻል። ግን እኔ አንድ የምነግርሽ ነገር ማለት ነው እኔ እናቴ ምንም ነገር ሰምታ መታ ብትናገረኝ ማለት ነው ያለውን ነገር ሁሉ ሚዲያ ላይ ይኸው እዚህ 300 ሰው ነው አይደል ያየን። ይሄ ሁሉ 300 ሰው ሁሉ እንዲያውቅ ነው የማደርገው። እኔ ሁሉ ነገር እንዲያውቅ ነው የማደርገው። አዎ በቃ እኔ እወጣለሁ። የሁላችሁ ወጣች። እውነቴ ነው ግን አታሳፍርም እች ልጅ። የምሬ ነው የምላችሁ። እንዴ እናትዬው እኮ ምንም አታውቅም። አሰባችሁ? የምሬ ነው የምላችሁ። እሷም ሚዲያ እንዳላት ምንም ነገር አታውቅም። እኔ ግን ጓደኛዬ ነግራኛለች። ሰላም እቺ ልጅ ቲክቶክ ከፍታለች ምናምን ነገር ስትለኝ እኔ አላመንኳትም ማለት ነው። ከዛ እኔ ዝም ብዬ ተኩኝ። እኔ ስትልክልኝ የምሬ ነው የምላችሁ እሷ አልመሰለችኝም። ልክ ሳስገባት እንዴ እቺ ማለት በጣም ነው የደነገጥኩኝ። የሚገርማችሁ ነገር ማለት ነው አስቡት እንዴ ግን አትገርሙ? ይህ ሁላችሁ በየቤታችሁ ዋይፋይ ኢትዮጵያ ላይ ያለው አብደዋል ማለት ነው። እኛስ ወደን አይደለም። አስባችሁት? እኛስ እንትን ብለን አይደለም። ግን ያሳዝናል። የምሬ ነው የምላችሁ። እኔ ያው በውስጥ መስመር ቅድም ኮሜንት በጣም እያየሁ ነበረ። እንትንም እያላችሁ ነበረ። ፕራንክ አይደለም ይሄ ቁም ነገር ነው። ፕራንክ የሆነ ነገር ፕራንክ ነው። ምንድን ነው ይሄ? ፕራንክ የሚባል ነገር አለው። ስለዚህ በየቤታችሁ ያላችሁ ልጆች ዋይፋይ ካለ ለልጆች እንደማሰጡ አሰባችሁት? ቤት ላይ ያሉትን እነዚህ አሁን ተማሪ ናቸው። እሷ በፊት
ኮምፒውተር አልፈልግም ያኔ በትምህርት ቤት ላይ መጻፍ የለም እንደ ድሮ በእንትን ነው የሚማሩት ተባለ ማለት ነው። በምንድን ነው በስልካቸው ነው የሚማሩት ምናምን ነገር ተባለ። እናትየው እንደዚህ ስትባል እሺ በቃ እንደዚህማ ከሚሆን እኔ ማገኛታለሁ እንትን ማለት አለብኝ ብላ ወይ አስገባችላት ማለት ነው። ወይ ፋይፍ አስገባችላት። ከዛ በኋላ አስገብታላት የሚገርማችሁ ነገር እችኛዋ ልጅ በቃ እኛ የምናውቀው ቲክቶክ ላይ እንደመጣች ምንም ነገር አናውቅም፣ ግን እኔ ሰምቻለሁ ከየት ነው ማገኛት ምናምን። ስሟ ግን ዩሲቲ ብላ ነው የቀየረችው፣ ግን የቤት ያኔ የራሷ ስም ዘይነብ ነው የሚባለው ማለት ነው። በዛ ነው ላገኛት ያልቻልኩኝ ማለት ነው። ከዛ በኋላ ዛሬ ግጥም አድርጌ ያስኳታል። አይገርማችሁ? እና በጣም ይገርማል። እውነቴ ነው። እና በጣም ነበር የተናደድኩኝ ማለት ነው። እሺ ጫወታይ ምኔ ሰረቀች። አይገርማችሁ? ነብሷ ይሰረቅና ማለት ነው። ሂጃች ደግሞ ተገልበጭ ምን አይነት ታይ እንጂ እንዴ! አሁን መግባት ትችላላችሁ ማለት ነው። ይጀላት ኧረ አልሄድላትም፣ ዝም በሏት። እኔም ወጥቼ ማለት ነው ቲክቶክ ላይ እኛ የመጣን ቲክቶክ ላይ አይበቃም። ተው እንጂ እኛ የምናወራው ቲክቶክ ላይ መተን እኛ የመጣ ነው አይበቃም። እስኪበት አያለስከበትን ከላስ ትሄድ አፈርት ብላና ትሄድ እንዳትመጣ ከዚህ በኋላ ምን ቲክቶክ ስልኩም ሊወሰድባት ነው የምፈልገው። የምን ቲክቶክ ነው የሚያስፈልጋት? ያስከብደ ለምንድን ነው የምትገባው? ምን አይተ እንዴ? ከዚህ በኋላ ነገ ደግሞ ወንድ ይዛ መታ ቤት ልታንጋጋ ነው እንዴ የምፈልገው? ምን ሆናችሁ ነው እናንተ ግን እንዴ? ቤት ልታንጋጋ ነው የምትፈልጉት? አስቡት። ነገ ልጅ ይዛ ብትመጣስ? እናቴ እኮ 15 ዓመት ሳኡዲ ላይ እየለፋች ነው ያለችው። እረፍት ወጥተን እኮ ከኛ ጋር የባከሽ ቁጭ ብለሽ ነገ ስራ ትሄጃለሽ፣ ከነገ ወደ ስራ ትሄጃለሽ አይዞሽ ስንላት ማለት ነው አልፈልግም ነው የምትላችሁ። ኧረ ልጆቼ ትላለች። 2 ልጆች ናቸው። አሰባችሁት? ልጆቿን ለማስተማር ማለት ነው። ከዛ በኋላ እናትየው ግን የምታውቀው ልጆችን ቁርአን እንደገቡ ቁርአን እንደሚማሩ በቃ ደህና ሆነው እሷችኛዋ ተንከባክባ እንትን እንደምትላት ነው እንትን ያለው። አሰባችሁት? እና በጣም ነው የሚገርመው። የምሬ ነው የምላችሁ። ይህ የሚደረግ ነገር አይደለም። ለምን መጥፎ ነው፣ ለልጆች ጥሩ አይሆንም። አሰባችሁት? እናት እዚህ እየለፋች ጎንበስ ቀና እያለች 15 ዓመት ማለት በጣም ከባድ ነው። ስደት ላይ 15 ዓመት አስቡት እንዴ! 5 ዓመት መቆየት በጣም ነው የሚከብደው። ታውቁታላችሁ እንግዲህ ሌላ ነገር አይደለም። ግን እሷ የውላችሁ በፊት ጠለቤት እያለች 7 ዓመት ምናምን ሰርታ ነበረ። በዛ ሰዓት እየተመላለሰች ነበረ ገብታ እነሱን አይታ ምናምን በ2 ዓመት ምናምን እየመጣች ነበረ። ግን ያው እንግዲህ ታውቃላችሁ ሰው ውጪ ላይ ለመስራት ሲፈልግ የውጭ ብር ነው የሚፈልገው። አይ መውጣት አለብኝ ብላ ከዛ የዛሬ 8 ዓመት አካባቢ ወደ ውጭ ወጣች ማለት ነው። ጠፍታ መስራት ጀመረች እና ልጆቿን እንደፈለገች ነው እያሳደገቻቸው ያለችው፣ እንደ ፍላጎታቸው ማለት ነው። የሚገርማቸው ነገር በጣም በደንብ ሁኔታ ነው እያሳደገቻቸው ያለችው። ከዚህ በፊት ሰራተኛ ነበራት፣ ያኔ ቤት ላይ ልጆቹን እንትን የምትል ልጅ ነበረች። እሷ ደግሞ አልቀመጥም ወደ ስደት እመጣለሁ ብላ ዱባይ መጣች ማለት ነው። ከዛ እሷ ልጆቿ በደንብ እችኛዋ ይዛለች ብላ ነው እንትን ያለችው ማለት ነው። አሰባችሁት? እንዴት ተሰማሽ? አማርኛ ትግርኛ ያለ አስደርግ 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 እንደዚህ አስደርግ እንደዚህ አስደርግ እንደዚህ አስደርግ እንደዚህ ሙት 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 ትፈልጋለህ? ሙት ሙት ታውቃለህ? ሙት አስደርግ አስደርግ ጋይስ ወደ ካሜራ ማሻ አልሐምዱሊላህ። እናት ሙባረክ ወንድን ወለደ። ወንድን ሲወልድ ከሀገርና ፋሚሊያ በጣም ነው ደስ ነው የሚብል። ዳብኔ በእናታቸው በአባታቸው አሁን ከጠጉር እስከ ቂጥና ውሃን እስከ ቸልቢ ኮሜንቲ ማለት ነው። አባሬስ ነው የሚቆል በኋላስ ኢዛ በእናታችሁ ይሄን ኮሜንት ነው ባባቴን አይማሜ ዮቤተን ራቡን አሞሪታ
እንዴት ነሽ? مين تشوفين؟ ቴንኪው أنا شفت أي شوف أنا شوف أنا شوف ትበሪለች ወይ 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 أنا جدين كنا قدين قبضو يا ربي كوبلينج كده ولا አበባ ያዚ ይወርውራልና ታውቃለህ? አበባው ከጎንደር ጋር ሮኬት ይለቀቃል። إنت بس أتقبل አሁን ምን ትላለህ? ምን ይሰማሽ? አንተ ቆሻሻ ምን ይሰማሽ? ምን አባትሽ አቃጠለ? እንደዚህ ፈስን ደረት ቅጠብክን ወደቀኝ ማዳም ሴት አምስት የወለደ ሴት ትመስል ትንሽ ወንድ ልጅ ነው እኮ አንተ። كوبلينج شير ولا نايس تطلع له ليش أنت قصدي قاعد نو تطلع أجي قطبل أي تتعطبن والله تتعطبن قطعت من بال قطبل إيش كتايم جرش قطبل ألقس فسن مفساو تشرال أي تلقس أي تي قطبل حقنا أكبر بحقنا وتي بحقنا مش تمطع فاسوالنا بركة أهون من تسماش تكي بفيت كان هون بقيت كان تكيني وطالع لا قطبل بامبرت ملباس تشرال فتة بامبرت أيدا طبعا قطبل إيش كثيرة تايم متون إيش كثيرة تايم وقعنا ما كان والله يا بابا كبر ليك ما قال لي والله يا رب نور هنا إن شاء الله بابا أصواتها كموت أصواتها والله إن دزين تفرطتي بزوس ريب الله سمعيته قنفلت كوبلينج شير أنا ولا على أو أنا أستاق تنيش نما تقطع مسكات تنيش نما تقطع قال لك تايمينج له لا كتاسمعون بس نيجي والله كبروا لي بابو كبروا لي هاي كنكلات يورك الكارة كنكلات هاي عندي سو حيالي أراسي ماشي تدشي تابي تقول لي كم سنة تابي تقول لي ما كنت ترى كم الناتن تابي تقول لي كم سنة اسكا عندنا كتاب تامبركا أنت مش عالكا أنكا قدافكا أمرينيا أسوارها كلهم يطلعوا عالكا تابي تقول لي سمع كم سنة سمع يا إرثرا بعلي يا مارينيا بعلي أنا لهولوتانيا سيتني سيتون وطا أكبر وطا مبارك وطا كجوتا وطا تمنس كتاتين نقولي لا استفتح ولا أنت بتفصل أنا أتفصل نقولي كتاتين نقولي وطا قطبل طلبن تقاطر عليه ستأشنافك وهالا تقاطر عليه እንደዚህ አንደኛ ተንበርከካ የአማርኛ የትግርኛ ባለ ነው። እኔ የጎዳና ሴት ነኝ። ተቃራኒ ስድ ነኝ። የጎዳና ሴት ነኝ። ይቅርታ አንቱም ሁሉ ነገር ነው። አንቱም እኔ ስድ ስለሆንኩ ነው ሽምኩም ጠራሁ። ከዚህ በኋላ ሽምኩም አይጠራም ትብል አንደኛ ቀጣ ናውጣ ሙባረክ ውጣ ወደዚህ ከገም አዋል ተብል ትመጣ አስጠፋል አንበሳ ሲለቁ ሁለተኛ ተማቲም አስመጣሃ ፊካ አጉሩሃ ማዝብ የለኝም ተማቲም የለኝም ዛሬ የለኝም። ኦኬ ቬሪ ናይስ። ሶስተኛ እዚህ ቀደትካ ጭንቅላትካ አስቀምጥ ወደፊት ርሐካ ወጣ ወንድ ልጅ ዝን ወንድ ልጅ ርሐካ رحقلك طلبل تايم ሶስተኛ ንገረኝ ሶስተኛ ነዚህ አንደኛ ተንበርክኬ ሁለተኛስ ተማቲም ሶስተኛ ማርያ ቀደትካ ጭንቅላት ከስር
ቀይር ቲማቲሙን አይቀይርም። ታስደርግ ተው ኢድሪስ ታስደርግ አይቀይርም። ጨካኝ ነህ እኔ ጨካኝ ሸካኝ ነኝ ሌባ ታስዋጣ ውሽጥ አለ ታስዋጣ والله انا صوتها تغلبت نبحث بادي وشا ሙሉውጣ راح كاميرا راح قال قطعتين بكبر ستقطعنا بكبر نقطعلك اسرو وقرقر هون من يسمال زين እንደዚህ ደረቱን አሁን ምን ይመስላል? ምን ይመስላል? ደረቱ ታይ ይትከራውት ሙባረክ ይትከራውት አክላባ ተዘቅዘቃት ዘቅዘቅና ወይ ሶሻል ምንም ጀት ሆነ ከንገራት ይገራል وحيا بابا كبر والله جايز كومبليكيشن عملها تعطلنا هنا عشان اللي عندكم انت بريسي كومنتي ورا من الرسال وميوت ولا مالك كومنتي شوفنا ورا من الرسال وميوت ولا هو بعد بلوك ولا كتفكن ودا مهرنيا كتفكن ينكون الله نقر نكال نقر مش ترانا امانيا يتكا قالو ترى قالو نقرو يجقون الله يشوفون الله خلاص لبين طفنا نقر ورقه نقرو ترى ما من زمان نقر تنكال له هون في تري اهون يا فرجات اهون كنا يقبض سيدي مثلا درتو يصير وندريكني هون يصير درتو فرطط على وطا ها اللي زي انا وقال لي سمع انت ما نشوف زي ليبا جايز فهمتني انت ديكالا የሳንሻይንን ስም አስቀምጥ። አንተ ዲቃላ የአንተ ጌተሮች እየጠራው ውሾች ማለት ነው። አበባው የሚባለው ሌባ የሌባ ልቂት ውስጥ አስገባው። አስለም ውሻ ውሳለች አስለም ወደ ትነካለህ ወጣለህ ካሜራ እንደዚህ አስተረካ ታድራ ዛውዞ ካሜራ ዛውዞ አንተ ነው የምትቀጣልኝ። አነ በክብረት የሚቀጣል ከፈለኩ አስተረካ ወጣውራ درست ودقي عمتني والله ده سيدي مسر سبحان الله ودقي جايز تايمين ما دام عندنا ريجي بس انت ورحن ولدك تايمين جايز شنشني አንድ ላገኘ እናንተ ውሻ ጨመቅ በእንጨት ጨመቅ አለ አያዋጡም ወላሂ እንጨቱን ያስገባል እስከ ገራን እስከ ማህፀንሽ ተደርገመ እንጨቱን ያስገባ ማህፀኑን ቀሰረ ገደል ግቢ በጣም ገደል ግቢ ማዋረዲ ሰብታ ዋረዲ አንተ ብቻ እንደዚህ ነው ዋቀርቃራ ሴትኩም እንፈልጋለን ሴት ስቶልና ከዚህ በኋላ ፍየል ንገዛ ቤግ ንገዛ ጓሳ እናስደርግ ጓሳ ቴንኪው ሳንሻይን ወላሂ ደግና ብቻሽን ማለት ነው ብቻሽን ቀጣትካ ሰማ